እየተከታተልከን ነበር። ስለዚህ የታክሲ ወጪ ሳታስወጣ ፖሊሶቹም ሳይደክሙ ዝም ብለህ ከ15 ብር ታክሲ ይዘህ ሄደህ እጅህን ስጥ። በዘራቸው ድረስ እንደዛ አይነት ውርደት ሄደህ እጅህን ስጥ። ቆሻሻ እንዳንተ አይነት ወራዳ ደግሞ የለም። ጭራሽ ስልክ አንስተህ አልመጣም ትላለህ። እንዲ በቃ ኦልሬዲ ሞተሃል አንተ። በቁሙት የሞት ሰው ሄደህ እጅህን ስጥ። እጅህንም እግርህንም ስጥ። አንተ ምንም አጠቅም ማለት በዚህ ሴት ልጅ በዚህ ደረጃ ሳሪ ታሜን የሚታርገው ሴት ልጅ በዚህ ደረጃ አልጋይ ላይ ተቀመጠች ብለህ እንደዚህ የኡጋንዳ የናይጄሪያዊ ፕሬዚዳንት አሳክሏት ፊቷን እናቴ ትሙት። ምን አይነት ባለጌ ነው በዚህ ደረጃ ደብድቧት። እሷስ እንደው አጠገቧ የሆነ ነገር የለም እንዴ? አፍንጫውን የማትለው እግዚአብሔርን እራሳችሁን ተከላከሉ። ቆማችሁ አትመቱ። አፍንጫውን በሉት አጠገባችሁ ባለው ዕቃ። ኢትዮጵያዊ እኮ አትመስልም ልጅቷ። መድኃኒዓለምን ሳሪ መሲ አመንሽ አሁን አልጋዋ ላይ ስለተቀመጠች ነው እንደዚህ እንትን ያለው። እምቢ ስላለችው ነው። ይቅርታ አድርጊ። የኢማራት ወንዶችን ይቅርታ፣ ንጹዎቹን እያልኩኝ አይደለም። የዱባይ ደላላ እና የዱባይ ኢጃዛ ቤት ያላችሁ ወንዶች ነፍሳችሁም እግራችሁም ገሃነም ነው የሚገባው። እኔ አላምናችሁም እናንተን። እንዲሁ ልጅቷ እንኳን ጥፋት ቢኖርበት በዚህ ደረጃ ማን አባቱ ስለሆነ ይመጣታል? ደግሞ ልጁ ደግሞ ሌባ ነው የሚመስለው። አኪድ ደላላ ነው። አኪድ ሳሪ የመኝ ደላላ ነው። ይልሻለሁ ዋትሳፕሽ ለ52 እናቴ ትሙት ደላላ ነው። ሳሪ ደላላ። አንቺ ልጅቷ እቺ ናት ማለት እቺ ናት ሻሻ ያሰረችው ናት ታች ላይ ያለችው ወይስ ሌላ ናት? ማሪ ሻሻ ያሰረችው ቪዲዮ ሰራች ሚስቱ ናት እሷ። አስረታ ያረጋሽ አርጋጇ ናት አይደለችም? ይቺ ቪዲዮ ሰራች። ይቺ ነውና የቤተሰቡና ቪዲዮ ሰራች። የሚስቱን አታሳዩ። ሻሽ አሰረችው ቪዲዮ ሰራች። ከዛ ልጁ የእኛው ነው። እቺ ደግሞ የተደበደበችው ናት። በቃ ተመለሽ ይገባለሁ። ሀቢቴ ምን ነው ጥያቄ አለሽ? እሺ ታሜ አሁን ልጅቷ ወደ ሕክምና ትሄዳለች። ለመደፈሯ ማረጋገጥ ምናምን ይፈልጋል። ግዴታ ነው ሀቢቴ፣ ግዴታ ነው። ይሄ ማለት የፖሊስ አሰራር ማለት ግዴታ ነው። ኦኬ እሺ። ደግሞ ልጅቷ ማለት በመድፈሯ ብቻ ሳይሆን በጣም ጉዳት ደርሶባታል። ያኔ አሁን ፎቶ ላይ ስታያት ደግሞ ትንሽ ነው። እዚህ በአካል ብታያት በጣም ሞር እንትን ያኔ ከወንድ ጋር እንኳን ቢደባደብ እንኳን እንደዚህ አይመጣትም ነበረ። እኔ የምለው ያኔ እንኳን ነፍሷን ተረፈ በጣም አንቋት ነበረ። አንገቷ ያስታውቃል። እኔ ህይወቷን ሊጨርስባት ነበረ። ገባሽ? ብቻ ለማንኛውም አዲስ ዜና ካለ መጠች ያሳውቃቸዋለሽ። ፖሊሶቹ ጋር ናችሁ? አዎ አዎ። እሺ ያለውን ነገር እሺ እሺ እሺ። እኮ ሳሪ አሁን የኔ ትልቁ ጥያቄ የሰው ልጅ እንዴት ይሄ ኢትዮጵያ እየመሰላችሁ እኮ ነው ሳሪ። እናቴ ትሙት። አንዳንዴ እኮ የኛ ወንዶች እዚህ ፊት በቀደም ምን እንዳደረገ ልንገርሽ። መክሌቶቹትና ሳሪ ጉድ ልንገራችሁ። ወሰዳት። አበሻ ድራይቨር ነው ተስፍሽ። ተደባድቤ ኢማራት ምድር ላይ ከወንድ ጋር ተደባደቡ። ወሰዳት። ስራ ላስገባሽ ነው ብሎ እንትን ስራ ላስገባሽ ነው ብሎ በታክሲ ድራይቨር ነው ወሰዳት። ሳሪ ከወሰዳት በኋላ ብር የምትከፍለው የጃዛ ቤት ሴትዮ ናት፣ ስራው የምታስገባው ናት፣ የታክሲ የምትችለው ምናምን ተብሎ ከዛ ወሰዷት። ከዛ እኔ ቤት አልነበርኩም። ወደ ሮላ አውጥቼ ሰውዬዎችን አልፈልግም ብሎ መለሳት። ሲመልሳት ጊዜ ችን ብር ካልሰጠሽኝ ብሎ እጇን ጠምዝዞ ስልኳን ወስዶታል። ሳሪ እኔ ገዛሁትን ስልክ ያው እያወራች ነው እሷ። እግሬም ፀጉሬም ጥፍሬም ሁሉ ነገር ነው የቆመው። እናቴ ትሙት ነው የምልሽ። ደሜ ፈልቶ እሱ ጋር እስክደርስ ድረስ በአንድ እጄ በእሷ ስልክ እሷን በሩ ጋር ጥሏት ብር ካልከፈልሽ እንትን አትይም ብሎ ስልኳን ቀምቶ ጥሏት ሄደ። ደወልኩለት። ስልኩን አሁኑኑ ታመጣዋለህ ወይስ ደግሞ ታርጋክ ስላለኝ አብረን ፖሊስ ጣቢያ እንሄድ አልኩት። ታውቂያለሽ ከዱባይ ከዚች ቁርንፍድ ከሆነች ኢጃዛ ቤት ሴትዮዋ ቤት ጀምሮ እቤት በሬ ጋር አስመጣሁት። በሩን እንደዚህ ከፈትኩትኝና እንዲመታኝ እኮ ነው የፈለግኩትኝና መቀመቅ እንድከተው ማለት ነው። በሩን ከፈትኩትኝና እኔ ቆም ያልኩት ሲጀምር ካሜራ የሌለበት አካባቢ ነው። ራሴ ልደልቀው ማለት ነው። እናቴ ትሙት በቃ እዛ እንዲሁ ዋጣልን ፈልጌ በጀርባ ጋር ቆም አልኩትኝ። ከዛ ሄደ ቆመ። ሄድኩኝ
ሲሄድ ሳሪ ኪሴ ውስጥ ድንጋይ ይዣለሁኝ። እናቴ ትሙት የሆነ ነገር ካለ አውጥቼ አፍንጫውን ልለው ሄድኩኝ። በሩን ከፈትኩትኝና ስጣት አልኩትኝ። ስጣት ስልኳን ስለው ቆይ ፕሊስ ተረጋጊ እህቴ። መጀመሪያ እኮ ደንፍቶ ነበር። ገገማ ሰገጤ ቋንቋ እንኳን የማትች ሰገጤ አረገኝ የምትይ ምናምን ብሎ አሹፉባታል እኮ ሪከርዶች ይላሉ። አበሻ ነው አበሻ። ከዛ በሩን በርግድ አደረኩና ገባውኝና እንደዚህ ያስኩትኝና ስጣት ስልኩን ያልኩትኝ። እናቴ ትሙት ሳሪ በቃ በራሴ የሆነ የዱባይ ሲአይዲን የሆንኩበትኝ። አረ ቆይ ተረጋጊ እህቴ፣ አረ ተረጋጊ፣ ቆይ ኢሞሽናል አትሁኚ፣ ስሜትሽን ተቆጣጠር ያለኝ ምን አባ ስሜት። ስልኳን ስጣት አልኩትኝ። ስልኳን ተቀበለና ሰጣት። ለሌላ ጊዜ ካልኩትኝ አንተ ማንም ስለሆንክ በአበሻ እየኖራችሁ አንተ ማንም ስለሆንክ ስልኳን የመቀማት መብት የለህም ብዬ ስልኳን አሰጠውትኝና እናቴ ትሙት ሳሪ የመኪናው ኤሲ ያለ እላቡን ነው ያስመጣውበት። ደውዬ ፖሊስ ልጠራበት ስል ለመነኝ። በእናትሽ በቃ ምድር ላይ ያሉትን የፕሮቴስታንቶችንም የአላህንም ኦርቶዶክስ ማርያምንም ሁሉንም ነው የጠራው። መጨረሻ ላይ በቃ በወንድ ልጅ አምላክ አለኝ። ገባሽ? ስልኳን ተቀበየ ሂድ አልኩት። ገቢናን ከፍቼ እንዲህ ነው ያዝኩት ማርያምን። እና ምን ልላችሁ ፈልጌ ነው፣ አንዳንድ አበሻ ወንዶች ኢትዮጵያ እየመሰላችሁ መስመር ትስታላችሁ። ይሄ ኢማራት ነው። እናንተም እኛም እኩል የምንተዳደርበት የሀገሩም ዜጋም መጤውም እኩል የሚተዳደርበት ነው። ከዛ በተረፈ ግን የገጠር ልጆች ናቸው፣ ሰገጤ ናቸው፣ ምንም አያውቁም ምናምን ያላችሁ የምትደልዙት ሰው አይኖርም። አሁን ይሄም ደግሞ እኔ ፊቱን እንዳየሁት አኪድ ደላላ ነው፣ የቀንጅብ ነው ፊቱ ሁሉ ደላላ ነው የሚመስለው። ሳሪ መጨረሻ ላይ ሲጣራ የምናውቀው ነው ደላላ ነው። በጣም ወይ ደላላ ነው ወይ ህገ ወጥ የሆነ ብቻ እዛው ነብሰ በላ ነው። ሴት ልጅ በዚህ ደረጃ ኢማራት ውስጥ ሆኖ ለምን ይማታል ነው በመጀመሪያ ደረጃ ሲጀመር ማለት ነው። ቆይ እሱ አሁን እንደው እውነት ለመናገር አልጋይ ላይ ተቀመጥሽ ብሎ ይሄንን የሚያደርግ ምን ያክል ቢያሳፍር ነው? ምን ያክል እፍረተኛ ቢሆን። ያቺ ከዚህ በፊት ያቺ አሁን እኔ ቃልዬ ታሚ የወሰድናት ልጅ ማርያምን ሳሪ እዚህ ቲክቶክ ላይ እንደው አልተደፈረችም ብሎ ሲያሾፉበት፣ ልጅቷ እኮ እድሜዋ ትንሽ ነው። ይሄ ታፏን እንዳለ እንትን ብሎ ፖሊሶቹ ለምን ደፍረሃታል ተብሎ ልጅቷ እያንዳንዱ ምንም ነገር ሳትዋሽ ነው የተናገረችው። ደፍሮኛል ምናምን ብላ ተናገረች። ከዛ ልጁ ተይዞ ሲጠየቅ ማለት ነው ሳሪ ልጁ ተይዞ ሲጠየቅ መጀመሪያ እኔ አልደፈርኳትም ማለት እኔ አልደፈርኳትም ማለት ከዛ ደፍረሃታል ምናምን ብሎ በደንብ ሲያውጣጡት ከዛ በኋላ አዎ ኖ ኖርማል ግብረ ስጋ ግንኙነት ሳይሆን የፈጸመው በእጄ ነው የታገልኳት አለ። አስበሽዋል? ልጅቷን ብላለች። በጣም መታገሉ ይሄ ታፋውን ሁሉ ልጦ ልጅቷ ይኸው ቃል እያለች በጣም ነበር የምታሳዝነው። ቀስሟን ስብር አድርጓት እናቴ ትሙት። ከዛ ግን ወዲያውኑ ማንቆርቱን አንቆ ያመጡት። ኦፍኮርስ እና ታዲያ ማለት ምን እንደሆነ ታውቂያለሽ? በጣም በሚገርምሽ ነገር እኮ እንደዚህ አይነት መታገል በራሱ በጣም እኮ ከባድ ነው። ምታለው አንድ ሰው እኮ ሳይፈልግ ሲቀር እንዴት ነው የምትንገለታቱት? እንዴት ነው የምትሆኑት? በቃ ያለ ፍላጎታችሁ እንደዚህ አይነት ነገር ሲደር ሴቶች ናችሁ እኮ። ሴት ደግሞ ምንም ስትሮንግ ብትሆን እንደዚህ አይነት ነገሩ ማሸነፍ አትችልም። አንደኛ ሳታስቢበት ነው እንዲህ አይነት ነገር የሚፈጠረው። ሁለተኛ በቃ ሴት ነሽ እንዴ? ወንድ በቃ ምንም ቢሆን ወንድ ነው። አሁን እኔ እውነት ለመናገር አትመችውም ወይ ምናምን አሁን ልጅቷ እንደተባለው ምን እንደሆነ ታውቂያለሽ? ቤት ብቻዋን ናት የመጣችው። አሁን ለእንትን ነው አሉ። አሁን ነው ከማዳም ቤት የመጣችው አሉ። እንዴት ብለሽ ነው አሁን ይሄንን የሚያክል አህያ ተታግለሽ? እንደገና ይቅርታ አድርጉልኝና ወንድ አከራይ ጃዛ ቤት አትቀመጡ። እኔ ሌላ ልትቀየሙን ትችላለህ። ለምን ይቀየማሉ? አስረግጠው እንደሚነገራችሁ ባናታችሁ እየመረረክ በቃ ምርርር እያልክ ትውጧለህ። እችን አነጋገሬ ነው አይደል? ሁላችሁ የምትይዟት እየመረራችሁ ዋጡት። ወንድ ጃዛ አከራይ ቤት ሴቶች አትቀመጡ። የቀን ጉዳይ ነው እንጂ የሆነ ቀን ያጠቋችኋል። አትቀመጡ። በነገራችን ላይ ሳሪ አሁን ታብታብ እያደረጉ ሰምቶ ነገ ወንድ አከራይ ጃዛ ቤት ይገባሉ። የኛ ልጆች እኮ አትግቡ ነው የምንላቸው፣ ገልብጦ ስለሚሰሙት ግቡ። በቃ የወንድ አከራይ ኢጃዛ ቤት በጣም ጥሩ ስለሆነ ግቡ። አትግቡ ስትያቸው ስለማይሰሙ ግቡ። በጣም ጥሩ ነው። ከኢትዮጵያም በህገ ወጥ ደላላ ኑ ስራ ታገኛላችሁ። እንደዚህ ስነግራቸው ገልብጠን ነው የሚሰሙት። ሳሬ አትሂዱማ ስንላቸው እየሄዱ አስቸገሩን። ስለዚህ ወንድ ኢጃዛ አከራይ በጣም ጥሩ ስለሆኑ ተከራዩ። እሺ ትለኛለች ከታች።
እንዴ? አትሰሙም? እዚህ ሀገር መብት አንዳንድ ልጆች ሳሪ ምን ይላሉ መሰለሽ? ወረቀት ስለሌለን ክስ አንከስም ነው። እኔ ከበደልኩሽ ማንቁርቴን አንቀሽ አንቺን አያስርሽም። ኬዝሽን የህግ ሂደቱን እስክትጨርሽ